ሰላም የካስ ሚዲያ ቤተሰቦች፣ ዛሬ የገዛ የራሱን የቀብር ስነ ስርዓት ያከናወነው ብራዚላዊ እንቃኛለን። አብሮን ይሆኑ። እነማን እንደሚወዱኝ ለማየት ስል ሞትኩኝ። የገዛ የራሱን የቀብር ስነ ስርዓት ያከናወነው ብራዚላዊ። በብራዚል ኩርቲባ ከተማ የሚኖር አንድ ግለሰብ የጓደኞቹንና የዘመዶቹን ታማኝነት ለመፈተን ሲል የራሱን የሐሰት ሞት አውጆ የቀብር ስነ ስርዓቱን ለማከናወን ተሰናዳ። እንደ አውሮፓውያን አቆጣጠር 2023 ባልታዛር ሌሞስ የተባለ የ60 ዓመት ግለሰብ በማህበራዊ ሚዲያ ገጹ ላይ በሳኦ ፓውሎ በሚገኝ አንድ ሆስፒታል ለሕክምና መግባቱን የሚገልጽ ፎቶግራፍ ለጥፎ ለወዳጅ ዘመዶቹ አሳወቀ። ታዲያ ምንም ያህል ሳይቆይ ማግስቱን ባልታዛር ሌሞስ ከዚህ ዓለም በሞት ተለይቷል በማለትና የሚቀበርበትን ቤተክርስቲያን በመጥቀስ የመሞቱን ዜና በገጹ ላይ ለጠፈ። ዜናውን የሰሙ ቤተሰቦች፣ የቅርብ ጓደኞችና የሥራ ባልደረቦች በከፍተኛ ድንጋጤና ሐዘን ወደ ተጠቀሰው ቤተክርስቲያን አመሩ። ታዲያ በቦታው ሲደርሱ በቤተክርስቲያኑ ውስጥ የሟቹ ፎቶ ተቀምጦና የሐዘን ሙዚቃ ተከፍቶ ነበር። የጠበቃቸው ወዳጆቹ በከፍተኛ ድንጋጤና ሐዘን ውስጥ በነበሩበት ወቅት በድንገት የባልታዛር ድምፅ በድምፅ ማጉያ ተሰማ። በመጀመሪያ ታዳሚው ሟች አስቀድሞ የቀረጸው የስንብት መልእክት መስሏቸው የነበረ ቢሆንም ባልታዛር በድንገት ከቤተ ክርስቲያኑ የኋላ በር ብቅ በማለት ወደ መድረኩ ሲያመራ ሁሉም በድንጋጤ ደርቆ ቀርተዋል። ግለሰቡ ፈገግ ብሎ እኔ በሕይወት አለው ማለቱን ተከትሎ በለቅሶ ላይ የነበሩ ሰዎች በከፍተኛ ቁጣና ግራ በመጋባት ውስጥ እንዲገቡ ሆነዋል። ባልታዛር ለድርጊቱ በሰጠው ምላሽ ባለፉት 2 ዓመታት በመቶዎች የሚቆጠሩ የቀብር ስነ ስርዓቶችን መርቻለሁ። አንዳንዶቹ ላይ 2 ሰው ብቻ ሲመጣ፣ ሌሎቹ ላይ ዳግም 500 ሰው ይታደማል። እኔ ስሞት እነማን እንደሚመጡና በእርግጥም የሚወዱኝ ሰዎች እነማን እንዲሆኑ በአይኔ ማየት ፈልጌ ነው ብለዋል። ድርጊቱ በብራዚል መገናኛ ብዙሃን ዘ ኒውዮርክ ታይምስ የዘገቡት ሲሆን ስለ ጉዳዩ የሰሙ ሰዎች ድርጊቱን ጭካኔ የተሞላበት ቀልድ ሲሉ ተችተውታል። የባልታዛር የእህት ልጅ ለጋዜጠኞች በሰጠችው ቃል ሁላችንም በጣም ደንግጠን ነበር። ይህ ፍጹም ሊደረግ የማይገባ ቀልድ ነው ስትል ቅሬታዋን ገልጻለች።